ሰላም ዩቲዩብ እንዴት ናችሁ? ይሄ የዩቲዩብ የመጀመሪያ ቪዲዮ ነውና ተኝቻለሁ። የአቤል ብርሃኑን ወደ አማዞን የሚያደርገውን ጉዞ እያየው ነበርና አሁን ከዛ ተነስቼ እንግዲህ ኦልሞስት ዩቲዩብ ልቀርጽ ጠዋት ነበርና ያሰብኩት ይሄን ቪዲዮ ሳየው በቃ ወደሚጠራውና 9 ሀገራትን በሚያካልለው በውስጡም እጅግ አደገኛና ሚስጥራዊ እንስሳትን ጭምር ይዟል የሚባለው አነጋጋሪ ማህበረሰቦች የሚኖሩበት ወደ አማዞን ጫካን የምንጓዝ። ስለዚህ ጫካ በተለያዩ ዶክመንተሪ ፊልሞች አስገራሚ ነገሮችን ስንሰማ ኖረናል። ዛሬ እኔም እናንተም በቀጥታ ወደ ጫካው ተጉዘን የጫካውን ጉድ የሚያሰኙትን ግርቶች ሚስጥራዊ ሁነቶች እንመለከታለን። ያለማየት አልቻልኩም አቤልን ስላችሁ በቃ ወደፊት በዩቲዩብ እንደው ወደፊት ማለት ነው ዩቲዩበር ከሆንኩ እንደሱ ነው መሆን ፈልገውና የሱ ቪዲዮ የትኛውም ቪዲዮ አያልፈኝም። አሁን ይሄ መጀመሪያ ቪዲዮ ነው። ካሁን በኋላ ኦልሞስት 6-7 ሰዓት ተኩል ሆኗል። ካሁን በኋላ የማረገውን ነገር እስከ ማታ ማሳያችሁ ይሆናል። አብራችሁ ቆዩ። እንደምታዩት እንግዲህ ያለውት ገጠር ነው እና ደግሞ በቃ ዩቲዩብ መጀመር በጣም ፍላጎት ነበረኝና ዛሬ ፈጣሪ አሳክቶ ጀምረናል። የምኖርበትን ቦታ ላሳያችሁ። ይሄ እዩት። እቺ የኔ ቤት ነች፣ እኔ የምኖርባት ማለት ነው። ይሄኛው ደግሞ የማዘር ማድ ቤት ምናምን ነው። ውስጡን ላሳያችሁ። እዩት። እዚህ ጋር ምድጃ ምናምን አለ። እዚህ ጋር እንጀራ ይጋገራል። እዩት። እዛ ጋርና እዚህ ጋር ማለት ነው። እና በቃ ይሄ ነው። ያው ገጠር ስለሆነ ያን ያህልም አይደለም። እዚህ ጋር ደግሞ የተለያዩ ሮቶ ምናምን ይቀመጣል። ይሄ የማዘር ማድረግ ነው ማለት ነው። እዚህ ጋር ይሄን ነገር የሚያውቀው ይሄ መጫኛ ነው። ከዛ ደግሞ ይሄ ኋለኛው ማለት ነው የነፋዘር ትልቁ ቤታችን ነው። ግን ይሄ የጓዳ በሩ ነው መግቢያው ማለት ነው ወደፊት ለፊት። በዛ ጋር ያለውን ደግሞ ቆይ ላሳያችሁ። በስማ ለመጀመር በጣም በፍርሃት ነው ዛሬ የጀመርኩትና እዩት። ይሄ ዋናው ቤት ነው ማለት ነው። ይሄ ዋናው ቤታችን ነው ስላችሁ ዋናው መኖሪያ ቤታችን የነፋዘር ትልቁ ቤት ነው ይሄ ማለት ነው። ያው የገጠር ቤት ስለሆነ ያን ያህል እንትንም አይደለም። እዩት። ብዙ የሚካበር ነገር የለውም። ቲቪ አለ፣ ሶፋ አለ እና ደግሞ እዚህ ጋር ቡና አለ። ቡና ማፍያ ጀበና ምናምን ማለት ነው። በነገራችን ላይ ቲቪው ለሊት የተከፈተ ቤት ሰው የለም ነበረ። ማንም አላየውምና ለዝጋው። ይበላሻል እንደ ረጅም ሰዓት ስለሰራ ምናምን አላቅም፣ ግን በጣም ረጅም ሰዓት ነው የሰራው። እንግዲህ ይሄ የነ ማዘር ቤት ነው ብያችኋለሁ። አሁን ደግሞ ግቢያችንን ላሳያችሁ። እዩት። ደስ ይላል። በቃ ብዙ እንትን የለውም። ይሄ ያው ጌሾ ነው ቻለች እና ደግሞ ያው ይሄ በበጋ ትልቁ የተፈጥሮ እንትን የሚደርሰው ማለት ነው ፓፓዬ ቆይቷል። 4-5 አመት 5 አመት ከዛ በላይ ይሆነዋል። ያው ይሄን ይመስላል። ይሄ ከዚህ ወደዚህ ያለው ማለት ነው። ይሄው ከዚህኛው እንትን ወደዚህ ያለው ከብቶቹ ምናምን እንዳይገቡ የተሰራ ነውና አሁን ደግሞ ዋናውን የበጎችን ቤት ላሳያችሁ። እቺ ማለት ነው እቺ የበጎቹ ቤት ነች። ይሄ ደግሞ የኔ ቤት ነው። ውስጥ ልግባና ላሳያችሁ። ለምን መሰላችሁ እንደዚህ አድርጌ የሰራሁት? አንደኛ ክረምት ነው፣ ሁለተኛ ደግሞ ጅብ በክረምት ማለት ነው በጣም በጎችን እንትን ያልና ከቤታችሁ ብዙ መራቅ የለበትም። እንትኑ እናንተ ከምትተኙበት ቤት የበጎቻችሁ ቤት መራቅ የለበትም። ለምን ብትሉ የሆነ አሁን አመድ ምናምን ተደርጓል ሜዳው ማለት ነው የበጎቹ ቤት። ለምን መሰላችሁ የሚጠቅመው?
በጎች በተፈጥሮ ሽንታቸው ምናምን በጣም ይሸታል እና ጅብ ይመጣል እና ከቤታችሁ ቅርብ ካልሆነ ቆፍሮም ቢሆን ይወስደዋል። ግን የኛ እንትኑ አስተማማኝ ነው። ማዕዘኑ ራሱ እዩት፣ የገባው እንጨት የሚያክለው ማለት ነው። አያችሁት? ግን እንደዛም ሆኖ ማለት ነው በጣም እንትን ያስፈልገዋል። ለምን ጅብ አለ በቃ ይሸታል። ገና ከውጭ ምናምን ይሸታል። ይሄ የበጎቻችን ቤት ነው ብያችኋለሁ። የከኋላ ይታያል። እዚህ ጋር ደግሞ ስንመጣ የከብቶቹ ይሄ ነው። ይሄ ከብቶች ነው። ይሄኛው የአህዮች ነው። ይሄም ደግሞ የሌላ ከብት ነው ማለት ነው። ይሄ የከብቶቹ ቤት እዚህ ውስጥ ነው። ውስጥ ገብቼ ላሳያችሁ። ይሄን አህያ ያያችሁት በጣም እንትን ይላል፣ በጣም ይጠፋል ምናምንና ለዛ ነው አሁን እዚህ የገባው ማለት ነው። የምሰጠው ሀሳብ አለ በጣም ስለሚጠፋ ምናምን እስካሁን አህያ ብዙ ተበልቶብናልና ይሄኛው እንዳይበላ ታስቦ ነው የታሰረው ማለት ነው። በነገራችን ላይ የእንትን የአህያ ዋጋ ማለት ነው እንደ በፊቱ አይደለም። እንደ በፊቱ አይደለም ስላችሁ ፊት ላይ በጣም ርካሹ ማለት ነው፣ በጣም ርካሹ አህያ ነበር። አሁን ግን ማለት ነው አንድ አህያ በቃ ዝም ብሎ ኖርማል በቃ በጣም እንትን ያለ አህያ ማለት ነው፣ አሪፍ የማይባል አህያ 15,000 ነው። ሌላ በቃ ደህና የኛ ይሄ አሁን ያሳያችሁ 24,000 የተገዛ አህያ ነውና ያን ያህል እንትኑ ቀላል አይደለም። ዋጋቸው በጣም ጨምሯል ማለት ነው፣ እንደ በፊቱ አይደለምና አሁን ላይ ያው ለዛ ሲባል አህያ አንለቅም አስረናል ማለት ነው። እና አሁን ቤት ውስጥ ምግብ የለም። ምግብ ልስራና ደግሞ እሱን እየበላው ቀጣዩን ቪዲዮ እሰራላችኋለሁ። ይመቻችሁ። ደግሞ ያው ማዘር ስለሌለች ምግብ እያበሰልን ነው ለራሳችን። የስቶፉ ተቀጣጥሏል። ምግባችን እየተሰራች ነው ማለት ነው። እና ደግሞ ጨርሼ ስበላ ማሳያችሁ ይሆናል። ያው ዛሬ እሁድ ነው እና ደግሞ ሁሉም ሰው ሰርግ ሄዷል እና ቤት ብቻዬን ነኝ። ያው ቤት ደግሞ ብቻዬን ስትሆን የግድ አብስ ለመብላት አለብንና አብስዬ ለመብላት እየሞከርኩ ነውና ይመቻችሁ። ያው የሰራና ምግብ እስክትደርስ ቁጭ ብያለሁ ማለት ነው። ምንም ስራ የለም እና ደግሞ ይሄ ቪዲዮ በጣም ጥሩ እንደማይሆን አውቃለሁ ስላችሁ ያው የመጀመሪያ ቪዲዮም ስለሆነ ከዛ አንፃር አይታችሁት ብታበረታቱ ደስ ይለኛል። እና ምግቡ ሲደርስ ይሄን ቪዲዮ ጨርሰዋለሁ እየበላው ብዬ ነበረ። አሁን ቢያበቃ ይሻላል መሰለኝ። በቀጣይ ቪዲዮ እንገናኛለን። እናንተም አዲስ ከሆናችሁና ይሄ ቪዲዮ ከተመቻችሁ አበረታቱ። ደህና ሁኑ።